በተለያየ አጋጣሚ ዌብሳይቶችን ስትጠቀሙ እንደነዚህ አይነት ኢሜጆችን አይታችሁ ሊሆን ይችላል። በዛሬው ቪዲዮ እንዴት እነዚህን ኢሜጆች ወደ ዌብ ፔጃችን ወይም ወደ ዌብ አፕሊኬሽናችን እናስገባለን የሚለውን አጠር አድርገን እናያለን። ባለፈው ቪዲዮአችን ስለ HTML ሊስት ሳይተናል። HTML ሊስት 3 ናቸው ብለን ነበር። አንኦርደርድ ሊስት፣ ኦርደርድ ሊስት እና ዲስክሪፕሽን ሊስት። በዛሬው ቪዲዮ ደግሞ በዌብ ፔጃችን ውስጥ ኢሜጅ እንዴት እንደምናስገባ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮአችንን ለመጀመር አዲስ ፋይል ክሬት እናድርግ። እዚህ ጋር ከሚጨናነቅብን በVS ኮድ አዲስ ፋይል ክሬት ለማድረግ እዚህ ጋር ክሊክ እናደርጋለን። እዚህ ጋር ክሊክ እናደርጋለን። ለምሳሌ images.html ብንለው ቤዚክ HTML ስትራክቸር እንዲያሳየን ኤክስክላሜሽን ማርክ እንጽፋለን። እዚህ ጋር ኢንተር እንለዋለን። ይሄን ቤዚክ HTML ስትራክቸር ያሳየናል። ታይትላችን HTML images ይሆናል። እዚህ ጋር እንደምታዩት HTML images ወደሚለው ተቀይሯል። ስለዚህ ኢሜጅ ለማስገባት ምንድነው የምንጠቀመው ታግ img። ይህንን img ኤሌመንት ተጠቅመን ኢሜጅ እናስገባለን። ይሄ ኤሌመንት ሰልፍ ክሎዚንግ ወይም ኤምፕቲ ኤሌመንት እንለዋለን። ለምንድን ነው? ልክ እንደነ ቦዲ እንደነ HTML እንደነ ሄድ ክሎዚንግ ታግ የለውም። ራሱን በራሱ ነው የሚዘጋው። ስለዚህ ኤምፕቲ ኤሌመንት እንለዋለን ወይም ሰልፍ ክሎዚንግ ኤሌመንት እንለዋለን። ቤዚካሊ ሁለት ዋና ዋና አትሪቢዩቶች አሉት ወሳኝ የሆኑ src እና alt። src ማለት የምናስገባው ኢሜጅ የት ነው የሚገኘው፣ ሶርሱ የት ነው የሚለውን የምናስቀምጥበት ሲሆን የሶርሱን የኢሜጅን ፓዝ ማለት ነው። alt ደግሞ ኢሜጁ ከሌለ ምናልባት ወይም ሎድ ካላደረገ ወይም ደግሞ ዌብ ፔጃችንን የሚጠቀመው አይነ ስውር ከሆነ ስክሪን ሪደሩ እዚህ ጋር ፎቶ እንዳለ እንዲነግረው ለሁለቱ መንገዶች ይጠቅሙናል። ስለዚህ አልተርናቲቭ ቴክስት ለምናስገባው ፎቶ ተመሳሳይ ወይም ተቀራራቢ የሆነ ዲስክሪፕሽን ማለት ነው ይሄኛው የምንሰጠው። ለምሳሌ እዚህ ጋር እኔ ላፕቶፕ ፎቶ ካስገባው እዚህ ጋር ላፕቶፕ ብዬ ጽፋለሁ። የላፕቶፕ ኢሜጅ እንዳለ እንዲታወቅ ማለት ነው። ስለዚህ ሶርስ የሚለው ጋር ምን ልጻፍ? አሁን ያዘጋጀኋቸው ፎቶዎች አሉ። እዚህ ጋር እንደምታዩት ይሄ ቱቶሪያል የሚለው ውስጡ ምንድነው ያለው እየሰራንበት ያለነው ፋይል ለምሳሌ images.html ላይ ነው እየጻፍን ያለነው። ከዛ ደግሞ እቺ images የምትለዋ ደግሞ የኔም ፎቶዎች የያዘች ነች። iphone.png laptop.png smartwatch.jpg png የሚለው ፋይል ታይፕ ነው፣ ፋይል ኤክስቴንሽን እንለዋለን። ስለዚህ የመጀመሪያው ስራችን ምንድነው? እቺን images የምትለዋን ፎልደር ከኔ ቱቶሪያል ከሚለው ውስጥ ላስገባው። ስለዚህ እቺን እንደዚህ ጎትታትና እዚህ ጋር አስገባዋለሁ። አሁን ቱቶሪያል የሚለው ፎልደር በውስጡ images የሚል ፎልደር አለው ማለት ነው። images የሚል ፎልደር አለው። እየሰራው ያለው እዚህ ጋር images.html የሚለው ላይ ነው። ፎቶዎቹ ያሉት ደግሞ እዚህ ጋር images የሚል ፎልደር ውስጥ ነው። ስለዚህ ሶርስ ላይ የማስገባው ምንድነው? ሶርስ ማለት እዚህ ውስጥ ነው ያለው። ታውን ምንድነው የማስገባው laptop.png የሚለው ያለው images ውስጥ ነው ብዬ መናገር አለብኝ ማለት ነው። ስለዚህ ወደ ኮዳችን እንሄድና ሶርስ የሚለው ውስጥ ምንድነው images/laptop.png ሴቭ ሳደርገው ቀጥታ አሁን የላፕቶፕ ፎቶ እዚህ ጋር መጣልኝ። ማክሲማይዝ ላድርገውና እንደዚህ ነው። ያ አሁን ፎቶአችንን ማስገባት ቻልን ማለት ነው። ከዛ ይሄ ፎቶ ባይኖር አጋጣሚ ለምሳሌ ዛጋ ቲቪ የሚል ፎቶ የለኝም። ስለዚህ እዚህ ጋር ቲቪ እንደዚህ ባደርገው ምንም ነገር አይታየኝም። ስለዚህ alt የሚለው ጋር ምን አደርጋለሁ? just ቲቪ ወይም ደግሞ ቴሌቪዥን የብጽፍ እዚህ ጋር እንደምታዩት ቲቪ ብሎ ይጽፍልኛል። just ባዶ አይደለም። ይሄ ቲቪ የሚለው ቴክስት አንደኛ ኢሜጁ እንደሌለ እዚህ ጋር አይከን ታሳየናለች። ግን ይሄ ኢሜጅ ምንድነው? የቲቪ ኢሜጅ ነው። ለስክሪን ሪደር ደግሞ አይነ ስውር ቢሆን ለምሳሌ እያየው ያለው እዚህ ጋር የቴሌቪዥን ፎቶ እንደነበረ ወይም እንዳለ ይነግረዋል ማለት ነው።
ስለዚህ ዋና ዋናዎቹ አትሪቢዩቶቹ እነዚህ ቢሆኑም ሌላ ደግሞ ለምሳሌ ይሄንን ትልቁ ነው የሚታየን ኢሜጅ እኛ በምንፈልገው መጠን ለማየት ስንፈልግ ዊድዝ ለምሳሌ 200 ፒክሰል 200 ያቺው ሳይዙን እኛ በምንፈልገው መጠን ሰጠን ማለት ነው። አልቱን የዚህ ላፕቶፕ ማለት እችላለሁ። እስቲ የፎቶ ምናልባት ከሌለ ላፕቶፕ የሚለው ቴክስት ይወጣል ማለት ነው። ከዛ ዊድዙን እንደሰጠነው ሄቱን በራሱ ጊዜ ብሮዘራችን በራሱ ጊዜ ሄቱን ሰጥቶልናል ማለት ነው እንጂ ዊድዙን ሰጥተን ሄቱ ባለበት 100% ቢቀጥል የሆነ የተለጠጠ ኢሜጅ ይኖረናል። ለምሳሌ ሄት 500 ባደርገው በጣም የተበላሸ ኢሜጅ ነው የሚሰጠን። ስለዚህ ተቀራራቢ ለማድረግ እዚህ ጋር ከፈለግን 200 ብንለው ተቀራራቢ ሊሆን ይችላል። ይሄም ናቹራል አይደለም። ራሱን ብንተወው ሄቱን አውቶማቲካሊ አጀስት ያደርግልናል ማለት ነው። ግን የግድ መጠቀም ካለብን ዊድዙንም ሄቱንም መስጠት እንችላለን ማለት ነው። ሌላ መጨመር ብንፈልግ ሌላ ኢሜጅ በተመሳሳይ ኢሜጅ እንልና ሶርስ ለሚለው ለምሳሌ images/iphone.png alt text iphone ወይም ፎቶን ይገልጽልናል የምንለውን ጽሁፍ ማለት ነው። እስ ልክ እንደዚህ ተመሳሳይ ትልቅ የሆነ ኢሜጅን የሚሰጠን እኛ ዊድዝ 200 height 200 ልናስቀምጥ እንችላለን ተመሳሳይ ለማድረግ ማለት ነው። again last image then source images/smartwatch.jpg አሁን እዚህ ጋር jpg ነው የተጠቀምነው፣ እዚህ ጋር ግን png ነው የተጠቀምነው። ለምን? እዚህ ጋር እንደምታዩት አይፎን እና ላፕቶፕ የሚሉት .png ነው የሚሉት፣ ስማርት ዋች ግን .jpg ነው ፋይል ኤክስቴንሽኑ ወይም ፋይል ታይፕ። ፋይል ታይፕ እንዴት ማለት እንችላለን? አሁን እናንተ እንደዚህ ዶት ከሚለው በኋላ ያለው የማይታያችሁ ከሆነ ከፈለጋችሁ ራይት ክሊክ ፕሮፐርቲስ ዘን እዚህ ጋር .jpg መሆኑን ያሳያችኋል። ወይም png ከሆነ png ማለት ነው፣ ሌላም ከሆነ ሌላ እንደሆነ ያሳያችኋል። ወይም ደግሞ እዚህ ጋር ቪው የሚለው ጋር ሄዳችሁ ፋይል ኔም ኤክስቴንሽን የሚለውን እንደዚህ ራይት ካልተደረገ አሁን ለምሳሌ ለእናንተ እንደዚህ ከሆነ የሚታያችሁ ሄዳችሁ ይችን ፋይል ኔም ኤክስቴንሽን የሚለውን ስታበሩት ይታያችኋል ማለት ነው። ስለዚህ ኦልተርኔቲቭ ቴክስት ዋች ልንለው እንችላለን። ዘን ሃይት 200 again width 200 አሁን ተመሳሳይ ሳይዝ ያላቸው ፎቶዎችን ማስቀመጥ ቻል ማለት ነው። ነገር ግን ዊድዝ እና ሃይት የሚሉት አትሪቢዩቶች ለምሳሌ 1000 ኢሜጅ ቢኖረን 1000 ላይ ዊድዝ ሃይት እያልን እንደዚህ ልንጽፍ ነው። ለዚህ ሪኮመንድ የሚደረገው በሲኤስኤስ ሴት ማድረግ ነው። ዊድዝ እና ሃይቱን በሲኤስኤስ መስራት። አሁን የዛሬው ቶፒካችን አይደለም አክቹአሊ፣ ግን በቀላሉ ላሳያችሁ እንዴት እንደሚሰራ ወደፊት የምንመጣበት ይሆናል። ግን ለጊዜው እነዚህ የሉም፣ ከሁሉም ጋር አጠፋ ነው። ሄት ዊድዝ ምናምን የሚለውን አጠፋ ነው። በጣም ማክሲማይዝ እናድርገውና እንደዚህ ትልቅ ፎቶ ነው እየታየን ያለው። ስለዚህ በሲኤስኤስ እንዴት እናደርጋለን? በአጭር መስመር ስታይል img height 200 ፒክሰል width 200 ፒክሰል ነው። ተመሳሳይ አውትፑት አገኘን ማለት ነው። ስለዚህ 1000 ቢኖረን 1000ንም በአንድ ጊዜ እንደዚህ ሴት ማድረግ እንችላለን። በእርግጥ ስለ CSS ወደፊት የምንመጣበት ይሆናል በሌላ ቪዲዮ ማለት ነው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደፊት ብዙ አፕሊኬሽኖችን ፉል አፕሊኬሽኖችን በዚህ ቻናል የምንለቅ ነው የሚሆነው።